አምነስቲ በቂ ጊዜ አይሰጥም፣ በቂ ካሳ አይሰጥም፣ ልጆች ከትምህርት ቤት ይፈናቀላሉ ምናምን ዝም ብዬ በደምሳሳ ውሸት ምናምን ማለት ያው ሌላ እንትን ማድረግ አይቻልም። ትምህርትን በሚመለከት ማንኛውም ተማሪ በሄደበት ሰፈር አንድ ቀን ትምህርቱ ሳይቋረጥበት ትምህርት ቤት እንዲገባ ይደረጋል። አንድ ቀን ትምህርቱ ሳይቋረጥበት። ይሄ ቋሚ መመሪያ ተሰጥቶ ነው የሚተገበረው። ይሄ ደግሞ አፍተር ኤቨንት አይደለም፣ ችግሩ ከመጣ በኋላ አይደለም እንደዚህ የተደረገው። ፕሮግራሙ ተቀርጾ ሲጀመር ተማሪዎች እንዴት ይሆኑ፣ ተማሪዎች ተመዝግበው ስንተኛ ክፍል እንደሆኑ ታውቆ የሚሄዱበት ቦታ ትምህርት ቤት ክፍል ጥበት ካለ ቀድሞ ትምህርት ቤቱ ተሰርቶ ነው የገቡት። ለምሳሌ ከካዛንቺስ የተነሱ ሰዎች ከኬጂ ጀምሮ እስከ ሃይ ስኩል ድረስ አዲስ ትምህርት ቤት ተሰርቶ አንድ ሰፈር ውስጥ አንድ ቦታ ነው የገቡት። ይሄንን በቃ ዝም ብሎ ወዲ ነገር ከማዋለስ ገላንጉራ ሄዶ ማየት ነው። ትምህርት ቤቱ እዛው አለ። ድሮ ከሚማሩበት ትምህርት ቤት በተሻለ ደረጃና ጥራት፣ ድሮ ከሚኖሩበት ቤት በተሻለ ቤት ውስጥ ይኖራሉ። ከዛ ሰፈር የወጡ ሰዎች አብረው እዛ ሰፈር ነው የሄዱት። ቢዝነሳቸው እንዳይቆረጥባቸው እዛው ሊሰሩ የሚችሏቸውን ነገሮች፣ አንዳንድ ቢዝነሶች ይቋረጣሉ። እዛ አካባቢ የነበሩ ሾሎክላካ ቦታዎች ለማጅራት መቺ ይመቹ ነበረ፣ እነሱ ይቋረጣሉ። ሌሎቹም በሚዲያ መግለጽ ማልችላቸው ሌሎች ስራዎች ይቋረጣሉ። መደበኛ ስራ እንጀራ መሸጥ ይሁን ሽንኩርት መሸጥ ይሁን ሌላ ስራ ምናምን የሚሰሩ ሰዎች ገዢዎቹ የሄዱበት ቦታ እዛው ገዢዎቹ ያሉበት ቦታ ላይ ነው። ይሄን አሟልታ ፖዚቲቭሊ አይተህ የተሻለ ህይወት ለመምራት እኔ እናቴ ኮንዶሚኒየም ቤት በደረሳትና ገላንጉራ በሄደችልኝ ከዛ ሰፈር ወጣ። ስለዚህ እኔ ለእናቴ የምመኘውን ነገር ሌሎች ሲያገኙ ምቀኝነት ካልሆነ በስተቀር ወይም ቅናት ካልሆነ በስተቀር ልክ አይደለም ልን አልችልም። በቂ ጊዜ በቂ ካሳ የሚሉት it depends ለመከራከር ያስቸግራል። ለምሳሌ በቂ ጊዜ ስንት ነው? በቂ ጊዜ ስንት ነው? ለምሳሌ የ80 ዓመት ሽማግሌ ያለበት ቤት ውስጥ በቂ ጊዜ ይሰጣቸው ከተባለ ሰውየው 72 አይሆኑ፣ በሚቀጥለው ዓመት 82 ይሆናቸዋል። አራስ ላይኖር የሚችልበት ጊዜ የለም። ኤንድ እኛ ለኤክስፒሪየንስ ሼሪንግ አሜሪካን ነበር። አሜሪካን እዛ ኢስት አካባቢ ከካፒቶል ኢስት በኩል ያለው ቦታ በሚጸዳበት ጊዜ ምን ያህል ጊዜ እንደወሰደባቸው ምናምን ጥናት አይተናል፣ መግለጫም ተሰጥቶናል። እነሱ 2 ዓመት የውይይት የምናምን ጊዜ አሳልፈዋል። እኛ 2 ዓመት ላግዠሪ ኖርዚስት ነው የመጣችው። ኖርዚስት ነው ሳውዚስት ሄደን የኖርዚስት ሪሃቢሊቴሽን በደንብ አይተነዋል። ኖርዚስት ልክ ነው። እኔ ምን አይነት ሰፈር እንደነበር በጣም አደገኛ ወደሆነ ወደ ሳውዚስት ደግሞ ሄደዋል። አደገኛው ሰፈር አሁን የለም ያ ሰፈር ሄደዋል። እኛ እሱን የእሱን ሪሃቢሊቴሽን አይተን እንዴት ማኔጅ እንደተደረገ ኤክስፒሪየንስ ምናምን ሼር አድርገናል። እነሱ 2 ዓመት ነው የፈጀባቸው እና እኛም እያወያየን ምናምን እያደረግን ሰዎች 2 ዓመት ይቆዩ ምናምን ብንል አሁን ይሄንን የሚያምሱት ሰዎች በ2 ዓመት ጊዜ ውስጥ ሐሳቡ ሁሉ እንዲታጠፍ ሊያደርጉብኝ ይችላል። በመጀመሪያ ደረጃ ጊዜ የሚሰጠው በህግ የካሳ መክፈያ ጊዜ፣ ሌሎች ሳይኮ ሶሻል ምናምን የሚባሉ ነገሮችን እንዲዘጋጁ እንዲህ የሚባሉ የኤንጂኦ እንትኖች ጃርገኖች ስላሉ ነው። ለምሳሌ በመጀመሪያው ኳርተር ላይ ኢቭን ካሳ ሳይከፈል ሰዎች እንዲነሱ የተደረገበት ሁኔታ ነበር። አሁን ግን ካሳ ሳይከፈል ምትክ ሳይሰጥ አንድም ሰው እንዳይነሳ ተብሎ ለምሳሌ የቀበሌ ቤቶች በሙሉ ተነስተው ካለቁ በኋላ የግለሰብ ቤቶች መሀል ላይ ቁጭ ብሎ ልታገኝ ትችላለህ። ምን ነው ሲባል ካሳና እንትን ተከፍሎ ስላላለቀ ተብሎ ታገኛለህ። ካሳ ያንሳል? አዎ ያንሳል። ለምሳሌ ከከተማ መሀል ስትነሳ
ቦታ አንተ ሰርተህ ምናምን ያላረከውን ቦታ ብቻ ዝም ብሎ ባይ ቨርቹ ኦፍ ሳምቲንግ የሆነ ቦታ ይዘህ 200 ሚሊዮን ነው 300 ሚሊዮን ነው የሚሸጠው ምናምን ስትለው የነበረው ቦታ በመጀመሪያ ደረጃ የመንግስት ነው ያንተ አይደለም። ስለዚህ ምትክ ቦታ ይሰጣል፣ ከቦታ ትነሳለህ ትባላለህ። በዛ ምክንያት የተጎዱ ሰዎች እንዳሉ አምናለሁ። ግን አንድ የሆነ በሽታ አለብህ፣ ያንን በሽታህን ለመገላገል ኦፕራሲዮን መደረግ ካለብህ ትንሽ ደም ይኖራል፣ የተወሰነ ክፍልህ ይጎዳል። ስለዚህ ይሄ ጉዳት ካረፈባቸው ሰዎች ውስጥ የተወሰኑ ሰዎች እንደዚህ ሊኖሩ ይችላሉ። እነዚህ ሰዎች